እንዳይሰረቅ የምንከላከልበት ነው። እስቲ አጠቃቀሙ ወይም ደግሞ ለተሽከርካሪ ባለቤት የሚሰጠው ጥቅም ምንድነው? ኢንጂን ሎክ በዋነኝነት ሁለት ጥቅም ይሰጠናል። የመጀመሪያው ጥቅም የሚሆነው ምንድነው? መኪናችንን አቁመን በምንሄድበት ጊዜ መኪናችንን ከስርቆት ለመከላከል እንዴት ይከላከልናል ካልከኝ የመኪናችንን ሞተር የጂፒኤሱን በመጠቀም ቆለፍ ነው ማለት አንድ ሌባ ልንል እንችላለን። ተመሳሳይ ቁልፍ ወይ ማስተር ኪ የሚባለው ይዞ መጥቶ መኪናውን ላስነሳቢ ላይ አይነሳለትም። ያ ማለት ይሄን ፊውቸር ብቻ በመጠቀም መኪናችንን ከስርቆት መከላከል ይችላል። ከዚህ ውጪ ደግሞ ምን አለ? መኪናችን ደግሞ ቁልፍ ሰጥተን እንዲንቀሳቀሱ የምናረጋቸው ሰዎች አሉ። የሥራ መኪና ሊሆን ይችላል። እነሱ ከተፈቀደላቸው ቦታ ወይም ስራ ውጪ ከሄዱ ስልክ አላ መኪናችንን በመንፈልግበት ጊዜ አቬሌብል ካልሆኑልን ከማንኛውም ርቀት ላይ ሆነን የመኪናችንን ሞተር በመቆለፍ መኪናችን ባለበት እንዲቆምና እንዳይንቀሳቀስ ማድረግ ያስችለናል። ስለዚህ ኢንጂን ሎክ እንዳንሰረቅ የሚያደርግልናል። መኪናችንን የሰጠው ሰው ደግሞ ከትዕዛዛችን ውጪ ከወጣ እንዲቆምና ባለበት እንዲሆን ማስደረግ ያስችለናል ማለት ነው። ይህንን የመኪና መከታተያ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂስ ለግለሰቦችና ድርጅቶች ባሉበት ቦታ በራሳችን ባለሙያዎች በመቅጠም ላይ እንገኛለን። እርሶም ዛሬ ነገ ሳይሉ ከታች ባለው ስልክ ደውለው ያስገጥሙ።